ሲቀጥል ደግሞ ስያሜው በይተል ሂክማ ለምን ተባለ? ይህን ስያሜ የወሰድነው በ800 ክፍለ ዘመን ባግዳድ ውስጥ አንድ ትልቅ ላይብራሪ ነበረ፣ በይተል ሂክማ የሚባል ከ500 ሺህ በላይ መጽሐፎች ነበሩት። ለእስልምናም ደግሞ በአባስያው ዘመን ትልቅ አስተዋጽኦ ያደረጉበት ማዕከል ነበራቸው ላይብራሪ በይተል ሂክማ እና እኛም ትልቅ ዓላማን ሰንቀን የእነሱን መንገድ ተከትለን ኢንሻአላህ ለመንቀሳቀስ በይተል ሂክማ ብለነዋል። ኢንሻአላህ ያው ዋናው የሚገኝበት ቦታ ይታወቃል፣ ትልቁ መስጂድ ነው። አብዛኞቻችሁ ላታውቁት ትችላላችሁ። ትልቁ መስጂድ ነው ያለው። እዛ ውስጥም ከ500 በላይ መጽሐፎች አሉ አልহামዱሊላህ እስካሁን እና ወጣቱ ጋር አልহামዱሊላህ እየሰራን ነው በጣም ያለ ነው። ከሴቶችም ከወንዶችም ከሴቶች እየመጡ እየተዋሱ ነው እየወሰዱ ያሉት እና በዚህ ዓመት ውስጥ ቆጠራ አድርገን ነበረ ምን ያክል መጽሐፎች ተነበቡ በወንዱም በሴቱ 600 መጽሐፍ በላይ ወጥቶ ተነቧል አልহামዱሊላህ።